እሺ ሰላም እንደምን አላችሁ። እንግዲህ ሰሞኑን በማህበራዊ ሚዲያ ላይ በጣም እየተወራ ያለ እጅግ አሰቃቂና ልብና ቅስምን ሰባሪ የሆነ መረጃ እንግዲህ ሰምተናል። ይሄ ምንድነው? በሽሮ ሜዳ አካባቢ እንግዲህ ፖሊስ ጣቢያ ፊት ለፊት ለጥያቄ ትፈለጋለህ ተብሎ በፓትሮል ተጭኖ የመጣን ግለሰብ እንግዲህ በቂም በቀል ተነሳስቶ በር ላይ ያለ ዋርድያ ይመስለኛል 4 ጥይቶችን አከታትሎ በመተኮስ እንግዲህ ግለሰቡን እንዲሞት አድርጎታል ማለት ነው። ይህም ደግሞ የአካባቢውንም ሆነ የከተማውን እንዲሁም በሀገሪቷ ዙሪያ ውጭ ሀገር ያሉ ሰዎችን ሳይቀር በጣም አነጋጋሪ ጉዳይ ሆኗል። ብዙዎች ያዘኑበት ጉዳይ ሆኗል። እርግጥ ነው ነገሩ በጣም የሚያሳዝን ነው፣ ቅስምን የሚሰብር ነገር ነው። ነገር ግን አንዳንዶች ይህንን ለፖለቲካ አጀንዳ ይጠቀሙታል። መንግስትን ለመተቸት እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽንን ለመተቸት ይጠቀሙታል። እኔ እንግዲህ ይህንን ነገር የምነግራችሁ በነገሩ በጣም አዝኛለሁ፣ በጣም ተሰምቶኛል። እጅግ አሰቃቂ፣ አሳፋሪ፣ ቅስም ሰባሪ ድርጊት ነው በዛ ፖሊሱ የተከናወነው ማለት ነው። እና ነገር ግን እኔ ቀድሞ የአዲስ አበባ ፖሊስ ሰራዊት አባል እንደመሆኔ መጠን የፖሊስ ኮሚሽኑን ውስጥ አሰራርና ስርዓቱን ስለማቀው ከዛ አንግል ተነስቼ ነው ይህንን ነገር የምናገረው። ምን ለማለት ፈልጌ ነው? ነገሩ ማህበራዊ ሚዲያ ላይ በጣም ተራግቧል፣ በጣም መነጋገር ሆኗል። ትክክልም ነው፣ ጥሩም ነው። ነገር ግን የአዲስ አበባ ፖሊስ ኮሚሽን ያንን ገዳይ የሚይዘው ነገሩ ማህበራዊ ሚዲያ ላይ ስለተራገበ ወይ ደግሞ የተለያዩ የፖለቲካ ልዩነት ያላቸው ሰዎች ለዛም ግብአት አድርገው ስላራገቡት ሳይሆን ጉዳዩ ቀጥታ ወንጀል ስለሆነ ነው። የአዲስ አበባ ፖሊስ ኮሚሽን ገዳዩን የኔ ጀግና እንኳን ገደልክልኝ አይለውም። መንግስትም ከዚህ በፊትም ግደልልኝ አላለውም፣ ጨቁንልኝ፣ እርገጥልኝ አላለውም፣ ጎበዝም አይለውም። አድኖ ይዘዋል። የግዴታ በህግ አግባብ ደግሞ እንዲጠየቅ ያደርገዋል። ማህበራዊ ሚዲያ ላይ ነገሩ ባይራገብም ማለት ነው። እንኳን ነፍስ የገደለ ቀርቶ በጥፊ የመታ ፖሊስ እንደሚጠየቅ እኔ በኮሚሽኑ ውስጥ ስላለፍኩኝ አውቀዋለሁ። የኔ የቅርብ ጓደኛዬ ከስራ የተባረረው ሰው በጥፊ መጥቶ ነው። በጥፊ መታል ተብሎ ነው የተባረረው። ገላል ተብሎ ጎሽ የሚባል ሰራዊት አይደለም። እኔ ባይኔ ያየሁትኝ በጥፊ መጥቶ የተባረረ ጓደኛ አለኝ። የተባረረበት ምክንያቱ እንግዲህ ምንድነው? በጥፊ የተመቱት ሰዎች ህግን አዋቂ፣ መብታቸውን አዋቂ ስለሆኑ ጣቢያ ድረስ ምስክር ይዘው ተደራጅተው መጥተው ስለከሰሱትና መምታቱን በህግ አግባብ በምስክር ስላረጋገጡ ዲሲፕሊን ኮሚቴ ላይ ቀርቦ ቀጥታ እንዲባረር ነው የተደረገው። ያው የአዲስ አበባ ልጅ ነኝ። 12ኛ ኮርስ የሚባል የአዲስ አበባ ፖሊስ ሰራዊቶች አለን። እንግዲህ 12ኛ ኮርስ ሰልጣኞች ነን። አብዛኞቹ ጓደኞቼ የተባረሩት አንዳንዱ ትንሽ የምትባል ጥቅማ ጥቅም ሲቀበሉ ተይዘው የተባረሩ ጓደኞች አሉኝ። ለሚሊቴሪያቸው ክብር ባለመስጠት የተባረሩ ጓደኞች አሉኝ። ይሄ ማለት ምንድነው? ሰራዊቱ በጣም በዲሲፕሊን የሚመራ ነው። እኔ አዲስ አበባ ፖሊስ ኮሚሽን ውስጥ ነው ጸባዬ ተቀርጾ የወጣሁት። በ18 ዓመቴ ነው ወደ ፖሊስ ቤት የገባሁት። ከዛ ቀደም በነበረ ህይወቴ ገና በልጅነቴ በጣም አስቸጋሪ ባህሪ ነበረኝ። በየጠጅ ቤት፣ በየአረቄ ቤት፣ በየሺሻ ቤቱ ገና በልጅነቴ የምዞር ሰው ነበርኩኝ። ግን 18 ዓመት ሲሞላኝ አዲስ አበባ ፖሊስ ላይ ተቀጥሬ ከወጣሁ በኋላ በጣም የባህሪ ለውጥ አምጥቼ አይምሮዬ በቃ ለትምህርት ዝግጁ ነው። ማሰልጠኛ ውስጥ በነበሩ የመስክ ስልጠናና የክላስ ስልጠናዎች አሉ። አይምሮዬ በዛ ተቀርጾ እንደወጣው የተለያዩ ትምህርቶችን ተምሬ ከዛ በኋላ ፖሊስ ሰራዊቱን ለቅቄ በሌላ ዘርፍ ላይ ተሰማራው ማለት ነው። ተምሬ በእንወጣው ለማለት ነው እንጂ ኮሚሽኑ አባላትን በዲሲፕሊን ነው የሚቀርጸው። ከእያንዳንዱ ከስነ ምግባር ጀምሮ አሁን እዚህ ጋር ጺሜ አድርጎ የምታዩት ስለለቀኩ ነው። ጸጉሬ አድርጎ የምታዩት እንደዚህ የለም። አመራሩ ጸጉርህን እያየ ተቆረጥ፣ ጺምን ተቆረጥ እያለ በዲሲፕሊን እየቀረጸ በአእምሮ ዝግጁነት እየቀረጸ ነው ወደ ስራ የሚያሰማራው። ማንኛውም ሰራዊት ከመሰማራቱ በፊት ኦሪየንቴሽን ተሰጥቶት በስነ ስርዓቱ ስራውን እንዲሰራ ተደርጎ ነው የሚወጣው። ነገር ግን አሁን ከተማው ላይ እንደምናየው በጣም ውጥ የሚሉ ፖሊሶች አሉ። ሚሊተሩን ሲለብሱ ማህበረሰቡን ለማገልገል ሳይሆን ራሳቸውን የሆነ ትልቅ ጀብዱ እንደሰራ አድርገው ራሳቸውን ከማህበረሰቡ በላይ ኮፍሰው የሚንቀሳቀሱ
ስልጠናውም ትምህርቱም ሳይንሱ ያልገባቸው የፖሊስ ሰራዊቶች አሉ። እኔም አሁን ከለቀኩ በኋላ በፖሊስ ከፍተኛ የሆነ ድብደባውን ላደርሶብኛል። ምክንያቱም ፖሊስ እንደመሆኔ መጠን የማይገባ ስራ ሲሰሩ አይቼ ተጋፍጬ ሊያደርጉ የነበሩትን ህገወጥ ተግባር አስቆሚያቸዋለሁ። ያን ህገወጥ ተግባር ተታግዬ አስቆሜ ጉዳት ደርሶብኝ አስቆሚዋለሁ ነገሩን። ግን ይህንን እነዛ አባላትን ያው ኮሚሽኑ እርምጃ ወስዶ ምናምን ከስራ አሰናብቷቸዋል። ምን ለማለት ፈልጌ ነው? ኮሚሽኑ ህገወጥ ተግባርን አያበረታታም ነው። በትንሽ ጥፋት ላይ ከተገኘ ሰራዊቱን ያባረዋል። ግን ማህበረሰቡ አልነቃም። ማህበረሰቡ ራሱም ዲሲፕሊን ሊኖረው ይገባል። ዲሲፕሊን የሌላቸው የፖሊስ ሰራዊቶችን ደግሞ መጠቆም፣ ማጋለጥ እና ኮሚሽኑ እውቅና እንዲኖረው በዚህ ጉዳይ ላይ በማድረግ ከስራ እንዲሰናበቱ ማድረግ ይቻላል ነው እንጂ እንደ አጠቃላይ የግለሰቦች ችግር እንጂ የኮሚሽኑ ችግር የለም። የመንግስትም ችግር መጥፎ አቋም የለም በፖሊስ ሰራዊት ውስጥና እኛ ህብረተሰቡ እንዲነቃ ነው መሆን ያለብን ነው። ህብረተሰቡ ከነቃ ማንም ሚሊቴሪ ስለለበሰ መንግስት እኮ ሚሊቴሪ ያለበሰው ከማህበረሰቡ ግብር ሰብስቦ ደሞዝ እየከፈለና የሚያስፈልገውን ጥቅማ ጥቅም እያደረገለት ነው። ይሄ ማለት ህብረተሰቡን እንዲጠብቅና ሰላማዊ አገርን እንዲያኖር ነው እንጂ ህብረተሰቡን እየጨቆነ ለህብረተሰቡ እፎይታ ከመሆን በተቃራኒ ለህብረተሰቡ ስጋት እንዲሆን የተቀጠረ ፖሊስ የለምና ህብረተሰቡም ይንቃ፣ የፖሊስ ሰራዊቱም ይንቃ። ኮሚሽኑም ደግሞ በተለያዩ ስልጠናዎችና ትምህርቶች የፖሊስ ሰራዊቱን አቅምና እውቀት መገንባት አለበት ብዬ አምናለሁ። እንደ አጠቃላይ ግን በተደረገው ተግባር ላይ ግለሰቡ ነው እንጂ ኮሚሽኑ አሁንም ገዳይንም ሆነ ደብዳቤ ጨቋኝ ፖሊሶችን አያበረታታም ለማለት ፈልጋለሁ። አመሰግናለሁ።